አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ ኦሮሚያና አማራ እንዳናድግ አጥር ሆነብን ሲሉ አብይ አህመድ ተናግሯል። የኢትዮጵያ ሕዝብን እየተፈራረቀ የሚጮህ ሲሉም ወርፈዋል። 10,000 ሳውዲ አረቢያ ሕዝብም ሪዞርቴን ጎብኝቷል በሚል የጠቀሱት ቁጥር ደግሞ መነጋገሪያ ሆኗል። በስፋት የምንመለከተው ጉዳይ ይሆናል። አገዛዙ አሁንም በአማራ ክልል የድሮን ጥቃት ሲፈጽም እጅ ሰጡኝ ያላቸውን የፋኖ ኃይሎችን እያቀረበ ነው። የፋኖ ኃይሎች በበኩላቸው የሰራዊት ግንባታ ስራቸው መቀጠሉን ገልጿል። በአማራ ክልል የአብይ አህመድን መንግስት የሚቃወም ሰልፍ ተደርጓል። የብልጽግናው ጦር አዛዥ ደግሞ ውጊያው የሚሳኤል ሆኗል ሲሉ ተሰምተዋል። እናንተም ትሰሙታላችሁ። ጀነራሉ በአብይ አህመድ አስተዳደር በትግራይ ላይ የተፈጸመውን ተግባር የነውር ነው ሲሉ ገልጸውታል። ለክልሉ የመንግስት ሰራተኞች የ4 ኪሎ አስተዳደር የድጎማ በጀቱን ለ2 ወራት እንዳገደ ስለመሆኑም ታውቋል። ተጨማሪውን አዘጋጅተናል። በኦሮሚያ ክልል አርሲ ዞን የሚፈጸሙ የምዕመናን ግድያና እገታዎች አሁንም እንደቀጠሉ ስለመሆናቸው ተነገረም። ሀገረ ስብከቱ አርሶ አደሩ ተገድለው ጅብ እንዲበላቸው ተደርጓል ሲል አሳውቋል። ሌላኛው መረጃችን ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይፋዊ የይቅርታ ጥያቄ ያቀረቡ። ይህ በእንዲህ እንዳለ እስራኤል በጋዛ ባካሄደችው ወታደራዊ ዘመቻም ከ70,000 በላይ ፍልስጤማውያን መገደላቸው ተነግሯል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። አገዛዙ አሁንም በአማራ ክልል የድሮን ጥቃትን ሲፈጽም እጅ ሰጡኝ ያላቸውን የፋኖ ኃይሎችን እያቀረበ ነው። የፋኖ ኃይሎች በበኩላቸው የሰራዊት ግንባታ ስራቸው መቀጠሉን ሲገልጹም በአማራ ክልል አብይ አህመድን የሚቃወም ሰልፍም ተከናውኗል። የብልጽግናው ጦር አዛዥ ደግሞ ውጊያው የሚሳኤል ሆኗል ሲሉ ተናግሯል። በአማራ ክልል ከሰሞኑ በብልጽግናው በኩል የተከፈቱ ዘመቻዎች አንድም ጽንፈኛ የሚላቸው የክልሉ ወጣቶችን ስብስብ ገዳይ ናቸው የሚል ፕሮፓጋንዳን ማሰራጨት፣ በሌላ በኩል ደግሞ በድሮን የታገዘ ዘመቻን ማከናወን የተለያዩ ኃይሎችን እጅ ሰጡን በሚል ማስነገር ነው። የፋኖ ኃይሎች በእስክንድር ነጋ የሚመራው አደረጃጀት ከ2 ቀናት በፊት ከዚህ ጋር በተያያዘ ባወጣው መግለጫም ከአመራሮች ውስጥ አግጃቸዋለሁ በሚል ካሳወቃቸው ግለሰቦች መካከል ማስረሻ ሰጥ የተባሉት ሰው ይገኙበታል። ዛሬ ደግሞ የብልጽግናው ተከፋይ የሚዲያ ሰራዊት እኒህ የፋኖ ኃይሎች ከሌሎች የኢትዮጵያ ጸረ ብልጽግና ኃይሎች ጋር የሚያደርጉትን ትብብር ሲያወግዙ የሚታወሱትን እኒህን ሰው እጅ ሰጡኝ ሲል ውሏል። ይህንን በተመለከተ የአረጋ ከበደ አስተዳደርም ይሁን የመከላከያ ሰራዊቱ ይህንን መረጃ እስካጠናቀርንበት ጊዜ ድረስ የሰጡት ማረጋገጫ ባይኖርም ማረጋገጫ የሰጡበት ጉዳይ ግን በምዕራብ ጎንደር ደንቢያም በፎቶ ያሳዩቸውንና የፋኖ ኃይል የሚል ስም የሰጧቸውን ግለሰቦችን በጎንደር ዙሪያ እጅ ሰጡን ያሉበት ነው። ሽፍታ እንጂ ውጊያ የለም ያሉት ራሳቸው ብልጽግናዎች ጎንደር ዙሪያ የቡድን መሳሪያ ጭምር ታጥቀው እጅ ሰጡን የሚል ፕሮፓጋንዳ ላይ ናቸው። ከዚህ ሽፍታ ነው ከሚሉት ኃይል ጋር እያደረጉት ያለው ውጊያ ግን በድሮን ጥቃቶች ጭምር የታገዘ ሆኗል። እስካሁን ደጋግሞ በፈጸመው የድሮን ጥቃትም የፋኖ አመራር መግደሉን ገልጾ የማያውቀው የብልጽግናው መንግስት ነዋሪዎችን ግን በዘፈቀደ እየረሸነ እነሆ ከ2 ዓመት በላይ ጊዜን አስቆጠርም። ባለፉት ተከታታይ ቀናት ከፈጸማቸው የድሮን ድብደባዎች ውስጥም ደጋዳ ሞት ዳማ ማርቆስ ትምህርት ቤት ላይ ያደረሰው ጥቃት የሚጠቀስ ነው። የዛሬ የድሮን ጥቃቱ ደግሞ በዛው በጎጃም ቀጠና መራዊ ከተማ አቅራቢያም በአንድ የአርሶ አደሮች የህብረት ስራ ዩኒየን አዳራሽ ላይ ያደረሰው ይነሳል። ከውጊያ መልስ የአካባቢ ነዋሪዎችን በመያዝ የበቀል እርምጃዎችን እየወሰደም ይህ አገዛዝ እንደቀጠለ ነው። ዛሬም ከሰሞኑ በሰከላ ወረዳ 7 ሰዎችን ከገደለ በኋላ በአስከሬናቸው ላይ የፈጸመውን አሰቃቂ ድርጊት ተከትሎ ሰላማዊ ሰልፍ በነዋሪዎች በኩል ተደርጓል። ነዋሪዎችም አብይ አህመድና አገዛዛቸውን ጨፍጫፊና ገዳይ ናቸው፣ ተውን፣ በቀያችን መታችሁ አትግደሉን ወዘተ የሚሉ መፈክሮችን አሰምተዋል። አብይ አህመድ ገዳይ ነው። አብይ አህመድ በአማራ ህዝብ ላይ አብይ አህመድ በአማራ ህዝብ ላይ ከዘር ማጥፋት ወደ በክልሉ
በክልሉ እየተደረገ የቀጠለው ጦርነትን በተመለከተ የሚገልጹት የፋኖ ኃይሎች በአንጻሩም በተለይም ከሰሞኑ በሰሜን ሸዋ ዞን ደብረ ብርሃን ቅርብ ርቀት ባሉ ስፍራዎች እንደዚሁም በወሎ ቀጠና አምባሰል አካባቢ በተደረጉ ውጊያዎች በርካታ የመንግስት ኃይሎች እንደመሰስን ይላሉ። ከደብረ ብርሃን አቅራቢያ ባሶና ወረዳ ቀይትና መሃል አምባ በተባሉ ቦታዎች ላይ እንደዚሁም በአምባሰል ግሼን ጅብገዶ በተባለ ስፍራም ጠንካራ ውጊያ መከፈቱን መዘገባችን የሚታወስ ነው። አገዛዙ በአማራ ክልል ነፍሰ ጡርም ህፃንም አርሶ አደርም ከተሜንም እየደበደበ ግን የሽፍታ እንቅስቃሴ ነው እያለ ቀጥሏል። ይህን በሀገሪቱ በጀት የሚገዛን ገዳይ ጦር መሳሪያን እየሸመተም የራሱን ሀገር ዜጎችን መግደልን፣ መሰረተ ልማት ማውደምን ደግሞ እንደ ጀብድ እየገለጸው ነው የሚገኘው። የነዚህ የጸረ ሰው የአገዛዙ መሳሪያዎች ኃላፊ የሆኑት ሌትናንት ጀነራል ይልማ መርዳሳ ደግሞ አብይ አህመድ ወደ ስልጣን እንደመጡ የመከሩን በማለት ቀጣይ ውጊያዎች ምናልባትም ደግሞ ከጎረቤት ሀገራት ጋር የሚደረጉ ጦርነቶች የሚሳይልና የቴክኖሎጂ ይሆናሉ ሲሉ ተሰምተዋል። ካሁን በኋላ የሚያጋጥመን ጦርነት ምሽግ ቆፍረ ምሽግ ውስጥ ቁጭ ብለ መድፍና ታንክ ጎትተ የምትዋጋው ጦርነት አይደለም። ይሄ አሁን ያለንበት 5ኛ 6ኛ ትውልድ የጦርነት ስልት ነው፣ የጦርነት አውድ ነው። ካሁን በኋላ የሚመጣው ጦርነት ወይ አየር ኃይል ነው ወይ ሚሳይል ነው። የራሱን ሀገር ዜጎች ፖለቲካዊ ጥያቄዎችን በባንዳነት እየፈረጀ ጦር የሚሰብቀው ብልጽግና ይህንን ሲል፣ የፋኖ ኃይሎች ደግሞ በተለያዩ ቦታዎች ላይ የሰራዊት ስልጠናቸውን እንደቀጠሉ ስለመሆናቸው ይገልጻሉ። በተለያዩ ጊዜያት የሚያሰለጥኗቸውን ለዛውን በአደባባይ የሚያስመርቋቸውን ታጣቂዎቻቸውን የሚያስተዋውቁት እነዚሁ ኃይሎች አሁንም ይህንኑ ቀጥለናል ይላሉ። በወሎ ቀጠና ለወራት ሰለጠኑ ያሏቸውን ታጣቂዎችን ማስመረቃቸውን ይፋ በማድረግ ኦሮሚያና አማራ እንዳናድግ አጥር ሆኑብን ሲሉ አብይ አህመድ ተናግሯል። የኢትዮጵያ ህዝብን እየተፈራረቀ የሚጮህ ሲሉ ወርፈውታል። 10,000 ሳውዲ አረቢያ ህዝብ ሪዞርቴን ጎብኝቷል በሚል የጠቀሱት ቁጥር ደግሞ መነጋገሪያ ሆኗል። የብልጽግናው ፕሬዝደንት አብይ አህመድ ህዝብን ለመወረፍ አመራሮቻቸውንም ለማንቋሸሽ በየአመቱ የሚጠሩት የብልጽግና ሹማምንት ስልጠና በየጊዜው ሰሜም ትኩረትም እየተነፈገው የመጣም ራሳቸው ተላላኪ አመራሮቻቸውም አሰልች እያሉ የሚገልጹት ሀገሩን የረሳ ምዕናባዊ ትረካ የሚሉትም ሆኖ የቀጠለ ነው። እንዲያም ሆኖ አብይ አህመድ ዘንድሮም ህዝብን የሰደቡበትን አመራሮቻቸውን ደግሞ የወቀሱበትን ንግግር በልሳኖቻቸው በኩል ባለፉት 2 ተከታታይ ቀናት አቅርበዋል። እንደተለመደው የኢትዮጵያ ህዝብን የሰደቡት አብይ እዚህ ሀገር በየተራ የሚጮህ ህዝብ ነው የከበበኝ ሲሉ ያስቀመጡበትም ይጠቀሳል። ጩኸት ሀሳብ የለውም፣ መፍትሄ የለውም፣ ይጮሃል። በጊዜያዊ ችግር ይጮሃል። ኢትዮጵያ ውስጥ ያለው ነው፣ ሐሳብ አይደለም። በየተራ መጮህ፣ በየተራ ተበዳይ መሆን፣ በየተራ ከሳሽ መሆን። ከዚህ በፊት የሀገሪቱን ህዝብ ማየት የተሳነው ብልጽግናቸውን ያልተረዳ ወዘተ እያሉ ሲያዋርዱ ነው የሚታወቁት። ለዚህ ስድባቸው ድጋፍ የሚሰጧቸው መሪም አግኝተን ነበር ህዝብ አጣን እንጂ የሚሉ የምሁር ካባ ያደረጉ የቤተ መንግስቱ ሰዎችም አሏቸው። ጠቅላይ ሚኒስትሩ ከዚህ በፊት ህዝቡን ሽፍታ ደባቂ፣ ሌባ ሸሻጊ፣ አልቃሽ ወዘተ እያሉ መግለጻቸውም የሚታወቅ ነው። እንደ ኢትዮጵያ ያለ ከእውነትና እውቀት የራቀ ማህበረሰብ ደግሞ ሲኖር የኢትዮጵያ ህዝብ ማሰብ አለበት። የኢትዮጵያ ህዝብ እኮ ይገርማል አለ። ፖሊስ ሌባን እየሮጠ ከኋላ ከተስሮት ደረሰብህ ወደ ቀኝ ወደ ግራ እያለ ሌባ ያስመልጣል አለ። ማመስገን የሚባል የለም፣ ማልቀስ ብቻ። አልቃሽ ህዝብ ደግሞ አይሻገርም። የብልጽግናው ፕሬዝዳንት ከቀናት በፊት በአድዋ መሰብሰቢያ አዳራሽ ለሹሞቻቸው ካቀረቧቸው ጉዳዮች ውስጥ አማራና ኦሮሚያ ዘረኛ ሆነው የእድገት አጥር ሆኑብን ያሉበት ይገኝበታል። አዲስ አበባን እንደማሳያ አድርገው እነዚህ 2 ክልሎች ግን ዘር የሚጠይቁ ናቸው እያሉ ሞቅሰዋል። አዲስ አበባ ራሱን ከአጥር ገላግሏል። ብር ያለው ሰው ኢንቨስት የሚያደርግ ሰው ከመጣ አዲስ አበባ ይጠቀማል። ያ ሰው ኦሮሚያ ቢሄድስ፣ አማራ ቢሄድስ፣ ሌላ ክልል ቢሄድስ የመጀመሪያው ጥያቄ ዕውቀትና ገንዘብ አለህ ወይ ሳይሆን ከየት ነው የመጣኸው ነው። የአጥር ምን እያረጋችሁ ነው? እንዳታድጉ እያረጋችሁ ነው። የአብይ አህመድ ወቀሳ ቀጥሎ የሚቀርበው ደግሞም የራሳቸው የብልጽግና ሹሞቻቸው ላይ ነው። ተቆራርጦ በሚሰራጨው ሳይሆን በዋናው መድረክ ላይ ከዚህ በፊት ርዕሰ መስተዳደሮችን የግል ሸፍ የሚቀጥር ሙሰኛም፣ ተዋጊን መከላከል ያልቻለ አቅመቢስ ወዘተ እያሉ ሲናገሩ የሚታወሱት ጠቅላይ ሚኒስትሩም አሁን ደግሞ ሳይሰሩ ቴክስት በብዛት የሚጽፉላቸው ሹማምንት እንዳስቸግሯቸው ሲገልጹ ተደምጧል። አንዳንድ ሰዎች ከሳይዛቸው በላይ ከስራቸው በላይ ያስጮሃሉ በቴክስት
ስራቸው አይጮሁም፣ እነሱ ያስጮሁታል። የላቁ የተሻሉ ለመሆን ያሰቃዩናል በቴክስት ግን ምን እያደረጉ ነው ስንል ቢሮአቸው አይጮሁም፣ አይናገርም ስራቸው። ሰውየው ይህንን ቢሉም በብልጽግናው ሹማምንት ዘንድ ያለው የመላላክ ሽቅድድም ግን በርካታ ሚሊዮኖች የሚቆጠር ህዝብን ጭምር ይሄ ተላላኪ ባንዳ በሚል ንግግር ጭምር የታጀበ ስለመሆኑ አቶ ተመስገን ጥሩነህ የቅርብ ምሳሌ ናቸው። ለክብራቸው ሲባል ህዝብ የሚዘለፍላቸው አብይ አህመድ የሚጠሯቸው ቁጥሮች አስገራሚነት ግን እንደቀጠለ ነው። መስከረም ከጠባ ወዲህ 3 ወር ባልሞላ ጊዜ ውስጥ 10,000 የሳውዲ አረቢያ ህዝብ ለዛውም በአንዲት ስፍራ ብቻም ማደሪያ አጥቶ ድንኳን እየተከለ ጎበኘኝ ሲሉ የተናገሩበትም አንዱ ነው። ወንጪ ባለፉት 3 ወራት 3 ወር ብቻ 10,000 የሳውዲ ሰዎች ወንጪ ጎብኝተዋል። 10,000 ሳውዲ ብቻ። ቦታ የለም፣ አልጋዋ ትንሽ ናት፣ ድንኳን እያሰሩ ማለት ነው። እያስመዘገብ ነው ያለው እድገት ከዓለም ቀዳሚ ሆነም በ20 ምናምን ከዓለም ሁለተኛው ኢኮኖሚ ልንሆን ነው ወዘተ የሚሉ መግለጫዎች ያሉት ብልጽግናም ከቁጥር ጋር በተያዘ ዓለም ጋር የሚፎካከረው እውነተኛ ሀዙ ግን መግደል እንደሆነ ቢታወቅም ፓርኮችን ጎበኙ የሚላቸው ሰዎች ቁጥር ግን ብዙዎቹን ሳያስገርም አይቀርም። ሀላላ ኬላን ጨምሮ በወራት ውስጥ 8 የውጭ ጎብኚዎች ብቻ የተገኙባቸው በጸጥታ ስጋት ሳቢያ በርካታ ሀገራት ጉዟቸውን እንዳያደርጉ የከለከሉባቸው ቦታዎች ቢሆኑም በፓርላማው 5 ቢሊዮን ብር እንዴት አወጣ ብላችሁ እንዳትጠይቁኝ የሚሉ መሪዎች ያሏት ኢትዮጵያም አሁንም በጥቂት ቀናት ውስጥ 10,000 የአንድ ሀገር ዜጎች አንድ ሪዞርቴን ጎበኙልኝ ሲሉ የጠየቃቸው የለም። ጀነራሉ በአብይ አህመድ መንግስት በትግራይ ላይ የተፈጸመውን ተግባር የነውር ነው ሲሉ ገልጸውታል። የክልሉ የመንግስት ሰራተኞች የ4 ኪሎ አስተዳደር የድጎማ በጀቱን ለ2 ወራት እንዳገደ መሆኑም ታውቋል። ከሰሞኑ በትግራይ ክልል ሃይማኖታዊ ክብረ በዓላት የተከበሩትን ያክል በጦርነቱ የተፈጸሙ ጭፍጨፋዎችም የታሰቡበት ሆኗል። በክልሉ ማርያም ደንገላት ህዳር 21 ከ150 በላይ ሰላማዊ ዜጎች ሃይማኖታዊ በዓልን ለማክበር በወጡበት በሻዕቢያ ጦር የተጨፈጨፉበት አጋጣሚም ቀዳሚው ምሳሌ ነው። የአክሱም ከተማ ጭፍጨፋውም እንዲሁ ከህዳር 18 እስከ 21 ከተፈጸመ 5 ዓመታትን አሳልፏል። ዛሬ በአክሱም ከተማ የአክሱም ጽዮን በዓል ላይ የተናገሩት የጊዜያዊ አስተዳደሩ ፕሬዚዳንት ጀነራል ታደሰ ወረደም አሁንም የትግራይ ህዝብን በኢኮኖሚያዊ መንገዶች ለማዳከም የሚደረጉ ጥረቶች ተቀባይነት የሌላቸው ናቸው ሲሉ ተሰምቷል። በትግራይ ህዝብ ላይ የተከፈተውን ያን ጄኖሳይዳዊ ጦርነት እንደ ህዝብ በከፈልነው መስዋዕትነት ራሱ ህዝቡ ህልውናውን ማስቀጠል ችሏል የሚሉት ጀነራሉም በትግራይ ላይ የታወጀው ጄኖሳይዳዊ ጦርነት 5 ዓመታትን አስቆጥሯል። ያልተፈጸመው የፕሪቶሪያው ስምምነትም 3 ዓመታትን አሳልፏል እያሉም ቀጥሏል። በትግራይ ህዝብ ላይ የደረሰው በደል መጠን ለመግለጽ የሚቻል አይደለም። በጽናት በተከፈለ መስዋዕትነት ጦርነቱ በስምምነት ሊቋጭ እንደቻለ መታወቅ አለበት። እንደ ህዝብ ሙሉ በሙሉ ከመጥፋት የተዳነውን በዛ በመከላከሉ ጦርነት አማካኝነት ነው ሲሉም አብራርቷል። ስምምነቱ በርካታ መፍትሄዎችን ይዞ ይመጣል ተብሎ ይጠበቅ ነበር። ነገር ግን የፌደራል መንግስቱ ችግሮችን መፍታት ተስኖታልን ብሏል። እንዳውም በደሞዝ የሚተዳደሩ ወገኖቻችንን ለመጉዳት በማለም የበጀት ድጎማው ለ2 ወራት አቋርጦታል ሲሉም ተሰምቷል። በጥቅሉ ስምምነቱ አለመተግበሩ ችግሮችን እያወሳሰበ ነው፣ የተገኘው አንጻራዊ ሰላም አደጋ ውስጥ የሚወድቅበት ሁኔታ ተፈጥሯል ሲሉም ነው የገለጹት ጀነራል ታደሰም። ዛሬም ተፈናቃዮችና ግዛቶቻችን አልተመለሱም፣ ይባስ ብሎ ትግራይ ለጦርነት እየተዘጋጀች ነው ይሉናል። ሁሌም እንደምንገልጸው ግን ከትግራይ በኩል የሚቃጣና የሚከፈት አንዳች ጦርነት የለም። ከፌደራል መንግስቱ በኩል ግን ውጥረቱን የሚያባብሱ ተግባራት እንደቀጠሉ ናቸው። ለምሳሌ የሰራተኞች የደሞዝ ድጎማ ለ2 ወራት አልተላከም። ይህ ደግሞ የነውሮች ሁሉ ነውር ነው። እናም በአፋጣኝ ሊታረም ይገባል ሲሉም አንስተዋል። በኦሮሚያ ክልል አርሲ ዞን የሚፈጸመው እገታና ግድያ እንደቀጠለ ነው ተባለ። ሀገረ ስብከቱ አርሶ አደሩ ተገድለው ጅብ እንዲበላቸው ተደርጓል ሲል ገልጿል። ላለፉት ተከታታይ ሳምንታት በአካባቢው የሚፈጸመውን ጥቃት ተከትሎም በብልጽግናው መንግስት በኩል የተላከው አጣሪ ኮሚቴና መግለጫው እንደዚሁም የቀጠለው ጥቃት መነጋገሪያ ሆኖ ሰንብተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአርሲ ዞን ሆንቆሎ ዋቤ ወረዳም ሰሞኑን 14 ሰዎች ታግተው ከታገቱት ውስጥ ደግሞ ገንዘብ ከፍለው 11 ተለቋል።
ሶስቱ ግን እስካሁንም በእገታ ላይ ናቸው ሲል በአንድ አመራሩ በኩል አሳውቋል። ባለፈው ሳምንት በዚህ ወረዳ አንድ አርሶ አደር በታጣቂ አካላት ተገድለው ጅብ በልቷቸዋል። ጥፍርና አጥንታቸው እንደዚሁም ልብሳቸው ብቻ ነው የተገኘው። የሟች ቤተሰብም ከባድ ጉዳት ደርሶባቸዋል ሲሉ የአርሲ ዞን ወረዳ ቤተ ክህነት አመራር ተናግሯል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአርሲ ዞን ሀገረ ስብከት ከ4 ቀናት በፊት በመርቲ ወረዳም ፈረንቀሳ ጃዊ የሚባል ቦታ ላይ ሽመልስ ሙላቱና ልጆቻቸው አበራ ሽመልስ፣ ብርሃኑ ሽመልስ የተባሉ ምእመናን በቤታቸው ውስጥ ተገድሏል ሲልም ለቲክባ ገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የህዝብ ግንኙነት መምሪያ ኃላፊ መጋቢ ሰላም ሰለሞን ከዚህ በፊት በነበረው ሁኔታም የምእመናን ግድያው፣ እገታና ማፈናቀሉ እየተፈጸመ ነው። በየቀኑ ውስጥ ምን አዲስ ነገር ተፈጠረ እያለ ነው። ጥቃቱን ማስቆም የሚያስችል የተገኘ መፍትሄም የለም የሚል ምላሽ ሰጥቷል። ቋሚ ሲኖዶስ በጉዳዩ ላይ ተወያይቶ አጣሪ ልዑክ ልኮ የአጣሪ ልዑኩ መረጃ ለቋሚ ሲኖዶሱ ተሰጥቶታል የሚሉት ኃላፊው ቋሚ ሲኖዶስ ወስኖ አፈናው፣ ስደቱ፣ መፈናቀሉ እንዲቆም ከሚመለከታቸው የፌዴራልና መንግስት አካላት እንደዚሁም የክልል ኃይሎች ጋር ይወያያል በሚል እየጠበቅን ነው ይላሉ። ሀገረ ስብከቱም ያሉትን ሪፖርቶች ይቀበላል፣ ይሰማል። ከማሳወቅ ውጭ ይሄ ነው የምንለው የተጨበጠ እስካሁን ድረስ የደረሰን ነገር የለም ሲሉም ተናግሯል። ከግድያው ከአፈናውና ከማፈናቀሉ ባሻገር ከፍተኛ የስነ ልቦና አለመረጋጋት በዞኑ አለም። ነገ ምን ይመጣል በሚል ነግቶ እስኪመሽ መሽቶ እስከሚነጋ ድረስ አለመረጋጋቱ ቀጥሏል። ስርዓት አምልኮን ለመፈጸሙም ሆነ ተረጋግቶ ህይወትን ማስቀጠልም አልተቻለም። ይሄ በየትኛውም መልኩ በልዩ ትኩረት ሊታይ የሚገባው ጉዳይ ነው ብለዋል። ጠቅላይ ሚኒስትር ኔታንያሁ ይፋዊ የይቅርታ ጥያቄን አቀረቡ። ይህ በእንዲህ እንዳለ እስራኤል በጋዛ ባካሄደችው ወታደራዊ ዘመቻ ከ70 ሺህ በላይ ፍልስጤማውያን መሞታቸው ተነግሯል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለቀረበባቸው የሙስና ክስ የይቅርታ ጥያቄያቸውን ለሀገሪቱ ፕሬዝደንት አቅርቧል። ኔታንያሁ ለፕሬዝደንቱ ያቀረቡት የይቅርታ ጥያቄም በእርሳቸው ላይ የተመሰረተውን የሙስና ወንጀል ክስ እንዲሰረዝላቸው ነው። የጠቅላይ ሚኒስትር ጽህፈት ቤቱ እንዳሳወቀው ከሆነም በቤንጃሚን ኔታንያሁ የተመሰረተው ሙስና ክስ ሀገሪቱን ክፉኛ መከፋፈሉንና ረጅም ጊዜን የወሰደው የክስ ሂደቱ ዶሴ መዘጋቱም ለሀገሪቱ ብሔራዊ አንድነት እንደሚጠቅም ገልጿል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የእስራኤሉ ፕሬዚዳንት አይሳክ ሄርዞግ ለኔታንያሁ ምህረት እንዲያደርጉ ጠይቀዋቸው ነበር። ከሳምንታት በፊት ትራምፕ ለእስራኤሉ ፕሬዚዳንት በላኩት ደብዳቤ ይህንን ጥያቄያቸውን በድጋሚ አቅርበዋል። የኔታንያሁ የይቅርታ ጥያቄ ግን ከሀገሪቱ ተቃዋሚዎች ብርቱ ትችትን አስከትሏል። ጥያቄው የሀገሪቱን የዲሞክራሲ ተቋማትን የሚያዳክምና እሳቸው ከህግ በላይ መሆናቸውን የሚያሳይ አደገኛ መልእክትን የሚያስተላልፍ ነው የሚል ትችት ነው ከተቃዋሚዎች በኩል እየተሰነዘረ ያለው። በሌላ ዜና እስራኤል በጋዛ ባካሄደችው ወታደራዊ ዘመቻ ከ70 ሺህ በላይ ፍልስጤማውያን መገደላቸውን የሐማስ የጤና ሚኒስቴር አሳውቋል። እንደ አውሮፓውያን የዘመን ቀመር በጥቅምት 10 የተኩስ አቁም ስምምነት ተግባራዊ ከሆነ ወዲህ የሟቾች ቁጥር እየጨመረ መጥቷል ሲልም ተናግሯል። አክሎም እስራኤል የተኩስ አቁም ስምምነቱን በመጣስ የአየር ድብደባ ማካሄዷንና አስከሬኖችም ከፍርስራሹ ስር እየተገኙ ስለመሆኑ ጠቁሟል። ባሳለፍነው ቅዳሜ በእስራኤል ድሮን ጥቃት ከተገደሉት መካከል ፋዲና ጁማ አቡ አሲ የተባሉ 2 ህጻናት ወንድማማቾች ይገኙበታል። ህጻናቱ በተገደሉበት ወቅት እንጨት እየሰበሰቡ እንደነበር ቤተሰቦቻቸው ይናገራሉ። የእስራኤል መከላከያ ሰራዊት ጉዳዩን አስመልክቶ በሰጠው ምላሽ ግን ቢጫ መስመሩን አቋርጠው የነበሩ 2 ተጠርጣሪዎችን መተናል ይላል። ይህ ቢጫ መስመር የእስራኤል ጦር ከ7 ሳምንታት በፊት በአሜሪካ አደራዳሪነት በተደረገው የተኩስ አቁም ስምምነት መሰረት ለቆ ለመውጣት የተስማማንበት መስመርን ያመለክታልም ይላል። የሞቱ ህጻናት ልጆች በሚዲያ ዘገባዎች የ8 ዓመትና የ10 ወይም የ11 ዓመት ወንድማማቾች እንደሆኑ ተገልጿል። ዓለም አቀፍ ጋዜጠኞች በእስራኤል መንግስት በተናጥል ወደ ጋዛ እንዳይገቡ ታግዷል። ስለዚህም ከሁለቱም ወገኖች የሚገኙ መረጃዎችን በገለልተኝነት ለማረጋገጥ ተስኗቸዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።